he puts it down. የቬንገርን ሐሳብ የሚጋራው ከራሱ ውጭ የሰዎች የማይጥመው አወዛጋቢው ሲዲኒ አጥቂ ዝላታን ኢብራሂሞቪች ስለ ዚዳን የእግር ኳስ ተአምር ሲናገር እርሱ ከሌላ ፕላኔት የመጣ ነው። እመኑኝ ስለ እርሱ ሳስብ ኳስ ተጫዋችነቴን እጠራጠራለሁ። ከዚዳን ጋር ሜዳ ከገባህ በቃ አንተ አትችልም። ልዩ ክህሎቱ አቅምህን እንድታውቅ ይረዳሃል። የሚገርመኝ ልትኮርጀው እንኳን ያለመቻልህ ነው ሲል ዝላታን ኢብራሂሞቪች የዚነዲን ዚዳን ድንቅ የኳስ ጥበብን ያወድሳል። ኮንትሮሉ እይታው አብዶ ጎሎቹ ሁሉ ይለያሉ ይላል ኢባራ ታላቁን ኮከብ ሲያንቆለጳጵስ። He gets his goal. Hasta la vista, Estadio Bernabeu. A true Galactico leaves in style. ሴልቲክ ፓርክ ስኮትላንድ እንገኛለን። ጊዜው 2002 ነው። ሪያል ማድሪድ ከባየር ሊቨርኩሰን የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ። ፍሎሬንቲኖ ፔሬዝ የጋላክቲኮ ፖሊሲ አቀንቃኙ የማድሪዱ አለቃ በጊዜው ካዝናቸውን ሰብረው ካሮጊቷ ጁቬንቱስ 75 ሚሊዮን ዩሮ አውጥተው ቤርናባው ባደረሱት ኮከብ አንጀታቸው ቅቤ የጠጣበት ወቅት ሪያል ማድሪድ ለዘጠነኛ ጊዜ ቻምፒየንስ ሊግ ዋንጫን ሲያሸንፍ ዚዙ የማይሞከረውን ፈጸመ። ከግራ መስመር ከሮቤርቶ ካርሎስ አየር ባየር የተሻገረለትን ኳስ በማይታመን ሁኔታ በግራ እግሩ ጎል አደረገ። ማን ይሄንን ይፈጽማል? ከዚዳን ውጭ ከባየር ሊቨርኩሰን ጎል ተቃራኒ አቅጣጫ ከፔናልቲ ቦክስ ውጭ ከግራ መስመር ባየር የተላከለትን ኳስ አየር ላይ እንዳለ 180 ዲግሪ ከወገቡ ታጥፎ ማን ጎል ያደርጋል? ፍሎሬንቲኖ ፔሬዝ ለኳክብቶች ልዩ ፍቅር ያላቸው ብልጡ የሎስ ብላንኮስ ፕሬዝዳንት በብጫቂ ናፕኪን ሶፍት ላይ ተደራድረው ከቱሪን ባስኮበለሉት ጥበበኛ ለሚወዱት ክለባቸው ድንቁን ታሪክ ፈጸሙ። የዚዳንን የተለየች ጎል ለማሞካሸት የእግር ኳሱ ዓለም ተንታኞች ቃላት ሲያጥራቸውም ታየ። Who doesn't remember that goal? It was just majestic from the maestro. It is for me the best European Champions League goal I've seen. You've got a list of some many great goals, but I think clearly the ideal is to score a great goal in the biggest game. And ሰኔ 23 1972 ላካስቴላ ማርሴይ ከተማ ደቡብ ፈረንሳይ አንድ ታዳጊ በ1950ዎቹ መጀመሪያ በሀገራቸው አልጄሪያ የነበረው ጦርነት አሰድዷቸው ሜዲትራኒያንን አቋርጠው ወደ ፓሪስ ከዚያም ወደ ማርሴይ ካቀኑ አረብ ቤተሰቦቹ ተወለደ። ዚነዲን ያዚድ ዚዳን ገና የ5 ዓመት ታዳጊ ሳለ ተአምር ከፈጸመበት የኳስ ሕይወቱ ጋር የተዋወቀው ትንሹ ዚዳን በላካስቴላ አውራ ጎዳናዎች እግር ኳስን ተማረ።